ኛው የኢትዮጵያ ወላጆች እነሱ የፈለጉት ነገር ነው ልጃቸው ሊሆንላቸው የሚፈልጉት። የመጀመሪያ ደረጃ ትምህርቴ ስማር እንደ ማንኛውም ታዳጊ ልጆች ኳስ ስጫወት አይደለም ያደግኩት። በተለይ አራተኛ ክፍል ከገባሁኝ በኋላ ከዛም በፊት ኤሌክትሮኒክሶች ሳበላሽ ነበር ያደግኩት። ቤተሰቦቼ በጣም በጥረት የገዟቸውን ኤሌክትሮኒክሶች ሳበላሽ ነው ያደግኩት። በዛም ቤተሰቦቼ በጣም ቅር ይሰኙ ነበረ። ግን ወደ አምስተኛ ክፍል ስገባ እነዚህ ነገሮች ወደ ማበላሸት ሳይሆን ወደ መጠገን ነው የገባሁት። ኤሌክትሮኒክሶች በመጠገን ገንዘብ አገኝ ነበር አምስተኛ ክፍል እያለሁ። በተጨማሪ ደግሞ ኤሌክትሮኒክሶች መጠገን ብቻ ሳይሆን ለምሳሌ አራተኛ ክፍል ላይ አካባቢ ሳይንስ መምህራችን ስለ ማግኔቲክ ፖል ሲያስተምረን ተመሳሳይ ዋልታዎች ይገፋፋሉ፣ ተቃራኒ ይሳሳባሉ የሚለው ነገር ሲያስተምረን ቤት ውስጥ የምትሰራ ባለ 2 ስፒከር ቴፕ ነበረች። ያንን አበላሽቼ እነዛን ማግኔቶች ለማግኘት ስል ስለዚህ ያንን የሆነች ፍሪ ዊል የሆነች መኪና ሰርቼ ማግኔት ጭኜባት ሪፔል ኢቻዘር አትራክት ኢቻዘር የሚለው ቲዮሪ ትምህርት ቤት ላይ አራተኛ ክፍል ላይ ፕሩቭ ማድረግ ችያለሁ ማለት ነው፣ ማሳየት ችያለሁ። እነዚህ ኤሌክትሮኒክሶች መጠገን ብቻ ሳይሆን ሰባተኛ ክፍል ስገባ እናቴ ካፌ ነበራት። ካፌዋ ተዘረፈ። ብዙ ጊዜ ትምህርት ቤት ስሄድ እሷ ጋር ቁርስ በልቼ ነበር ወደ ትምህርት ቤት የሚሄደው። የተዘረፈ ቀን ግን ቁርስ በላለው ብዬ ስሄድ እሷ አዝና ነው ያገኘኋት እና በጣም አዘንኩኝ። ማዘን ብቻ ሳይሆን ያው ኤሌክትሮኒክሶች ስጠግን ብዙ ያየኋቸው ነገሮች አሉ። ስለ አዮን ብዙ ኬሚስትሪ ላይ 7-8ኛ ክፍል ላይ ነው የተማርኩት። ግን ኤሌክትሮኒክሶች በተለይ ስልክ ስጠግን እጃችን ስናስነካው ኪቦርዱ ከተላጠ በኋላ ማለት ነው ያስተላልፋል ሰውነታችን። ስለዚህ ዲያል ያደርጋል። ያንን ሲስተም በመጠቀም የእናቴ ካፌ በር ሲነካ ወደ አባቴ ስልክ መደወል የሚችል የሌባ መቆጣጠሪያ ቴክኖሎጂ ሰራሁኝ። የመጀመሪያው ሪኒዌብል ኤነርጂ ቴክኖሎጂ ነው። በሪኒዌብል ኤነርጂ ቴክኖሎጂ በፀሐይና ኤሌክትሪክ ቻርጅ የሚሄድ ብስክሌት ሰርቼ ትምህርት ቤት ጭምር ወደዛ እየሄድኩበት ነበረ። ዩኤንዲፒ ባዘጋጀው የሩራል ኤነርጂ ቴክኖሎጂ ውድድር ላይ $8000 አሸንፌበታለሁ። በዛ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚሄድ ብስክሌት ማለት ነው። ከዛ በኋላ ትልልቅ የፈጠራ ስራዎች መስራት ፈለግኩኝ። አሁን እነዚህ የፈጠራ ስራዎች ስንሰራ በጣም ብዙ ቻሌንጆች ምናምን አሉ። አሁን እኔ በተወሰነ መልኩ አቺቭመንቶች ነገርኳቸው። እነዚህ የፈጠራ ስራዎች ሰራሁ ምናምን፣ ግን እነዚህ ነገሮች ስሰራ በጣም ብዙ የሆነ የእቃ አቅርቦት ችግር ነበረብኝ። የተወሰነውን ፓርት ኤሌክትሮኒክስ ጠግን ስለነበረ ከነዛ ውስጥ ማገኛቸው ቦርድ ውስጥ ያሉ ኮምፖነንቶች እነዛ ነገሮች እየተጠቀምኩኝ ነበር ስሰራ የነበረው። ዩኒክ የሆኑ እቃዎች ሲያስፈልጉኝ ግን በጣም ብዙ ሰዎች ጋር ሄጃለሁ። ለምሳሌ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚሰራ ባለ 3 እግር ተሽከርካሪ መኪና መስራት ፈልጌ 3 ትልልቅ ስማቸውን አልጠራም ድርጅቶች ጋር ሄጄ ፕሮፖዝ አድርጌ ያለው እነዛን ነገር እንድሰራ የሚያስፈልገኝ ያኔ በጣም የተወሰነ ገንዘብ ነበረ። ፕሮፖዝ አድርጌ አልተሳካልኝም። 1 አመት 2 አመትም ቆይቶ እስከዛ ድረስ ሞከርኩኝ፣ አልተሳካም። ከዛ ጉብሬ ክፍለ ከተማ ላይ ዋልበርግ የተባለ የካቶሊክ ሚሽነሪዎች ያሰሩት ትምህርት ቤት አለና እዛ ለምርቃት የመጡ ፈረንጆች አገኘኋቸው። ፕሮፖዛሊን አሳየኋቸው። የሚያስፈልገኝን ገንዘብ አሳወቅኳቸው። ከዛ ከሚያስፈልገኝ ገንዘብ እጥፍ በዛው ቀን ጠዋት አሳየኋቸው። ከሰዓት 80,000 ብር የዛው ቀን ሰጡኝና በፀሐይና ኤሌክትሪክ ቻርጅ የሚሄድ ባለ 3 እግር ተሽከርካሪ መኪና ሰራሁኝ። የብሪቲሽ ካውንስል ባዘጋጀው የካርበን ኢሚሽን መቀነስ የሚችሉ ግሎባል ውድድር ላይ አሸናፊ ነበርኩ። ኮፕ 26 በተባለ ዋናነት እዚህ ጋር ማንሳት የምፈልገው ነገር ቤተሰቦቻችን እነዚህ ሁሉ ነገሮች ስንሰራ አይፈልጉም፣ እንድንሰራ አይፈልጉም። ምክንያቱም አንደኛ ትምህርታችን ይጎዳል ብለው ያስባሉ። ሁለተኛው አብዛኛው የኢትዮጵያ ወላጆች እነሱ የፈለጉት ነገር ነው ልጃቸው ሊሆንላቸው የሚፈልጉት። የእኔ ቤተሰቦች አባቴ ፓይለት ወር ዶክተር በሆንለት በጣም ደስ ይለዋል፣ እናቴም በዛው ልክ ማለት ነው። እኔ ግን መሆን የምፈልገው ኢንጂነር ነበረ። ስለዚህ ብዙ ጊዜ ኤሌክትሮኒክሶች ስነካካ እነዚህ ሁሉ ነገሮች ኤክስፐሪመንት ሳረግ አባቴ ከስራ ሲመጣ ሁሌ እዚህ ነገር ላይ ነው እንደማይ እነዚህ ቆራሌዎች አውጥተታል፣ ፊዚክስ ኬሚስትሪ ብታጠና ነው የሚሻለህ ይለኝ ነበረ። ስለዚህ አንዳንዴ አባቴም እናቴ ከስራ ምናምን ሲመጡ ሀይድ ሆኜ የምሰራባቸው ሲቹዌሽኖች ነበሩ። ለምሳሌ የትምህርት ቤት ላቦራቶሪዎች መሄድ ማልታይበት ቦታ ላይ ሆኜ ለመስራት የምሞክርባቸው ጊዜዎች ነበሩ።
ስለዚህ ለህልሜ በጣም ብዙ ዋጋ ከፍያለሁ። ለምሳሌ ቤተሰቦቼ ፉል የምሰራው ነገር ላይ ያመኑትና ኢምፓክት እንዳለው ያመኑት የ12ኛ ክፍል ተማሪ እያለሁ 2012 ላይ ነው። ያኔ ክቡር ጠቅላይ ሚኒስትሩ ዶክተር አብይ አህመድ ሲሸልሙኝ አባቴ እዛው አፍሪካ ህብረት ላይ ነበረ ሲሸለማ። ከዛ በኋላ በደንብ ሰፖርት ማድረግ፣ የምሰራበት ቦታ ማመቻቸት፣ በርታ ማለት ጀመሩ። እንደውም እናቴም ከዛ በኋላ መደገፍ ጀምራ ብዙ ጊዜ እኔ ማታ ላይ ነው የምሰራው እስከ ሌሊት እስከ 9 ድረስ የምሰራበት ጊዜ ነበረ። ቢያንስ 2 ዓመታት እናቴ ቡና አፍልታ እስከ 8 እስከ 9 ሰዓት ከኔ ጋር ቁጭ የምትልበት ጊዜ ነበረ። ዳይሬክትሊ የምሰራቸው የፈጠራ ስራዎች ላይ እጇ ባያርፍም አብራኝ የፈጠራ ስራ ሰርታለች። በደንብ መደገፍ ከጀመሩ በኋላ የቤተሰቦቼ የተሻሉ የፈጠራ ስራዎች ማምጣት ቻልኩኝ ማለት ነው። 4 ዋና ዋና የፈጠራ ስራዎች ልጥቀስላችሁ። ቅድም ሪኒዌብል ኤነርጂ ቴክኖሎጂ ላይ ጠቅሻለሁ። ሴፍቲ ኤንድ ሴኩሪቲ ላይ ኤክስ ፋየር የሚባል ቴክኖሎጂ ሰርቼ ዩኤስ ኤምባሲ ጃይካ ና አይኩግ ላብስ ባዘጋጁት የሶልቪት የቢዝነስ ፕላን ኮምፒቲሽን ላይ አሸናፊ ነበርኩኝ። ያ ቴክኖሎጂ እሳት አደጋ በሚነሳበት ሰዓት 5 ለሚጠጉ የቤተሰብ አባሎች በያሉበት ስልክ ደውሎ የሚያሳውቅ የጮኸ ጎረቤት የሚጠራና እሳት አደጋ የተነሳበት ቦታ ሎኬሽን የሚልክ ነው ማለት ነው ለቤቱ ባለቤቶች። እንደዚህ አይነት ቴክኖሎጂ መስራት ቻልኩኝ። አዮቲ ላይ ደግሞ አዮቲ ላይ ኤክስ ዲስተርብ የሚባል ቴክኖሎጂ ሰርቻለሁ። አሁን በድርጅታችን አይቢኤክስ ቴክኖሎጂ ና ፕሮሞሽን በሶፍትዌር ተደርጎ ወደ ማርኬት እየቀረበ ይገኛል። ኤክስ ዲስተርብ እንደዚህ አይነት የስብሰባ አዳራሾች ወደ መስጂድ፣ ሌሎችም ቤተ ክርስቲያን፣ የቤተ እምነቶች፣ ወደ የፍርድ ተቋም፣ ወደ ሚዲያ ስንገባ ስልካችን ሳይለንት ስንወጣ ላውድ የሚያደርግ ቴክኖሎጂ ነው። ስለዚህ ይህንም ቴክኖሎጂ መስራት ቻልኩኝ ማለት ነው። እነዚህ የፈጠራ ቴክኖሎጂዎች ከሰራሁኝ በኋላ ልክ ኮሮና የተከሰተ ጊዜ 12ኛ ክፍል ተፈታኝ ነበርኩኝ። ስለዚህ ፈተናችን ዘገየ። ሲዘገይ በተለያየ ጊዜ የተሸለምኳቸው ሽልማቶች በመጠቀም ምክንያቱም ቀኑ አይታወቅም የምንፈተንበት ጊዜ። ስለዚህ ግዴታ ወደ አዲስ አበባ መሄድ አለብኝ ብዬ ወሰንኩኝ። ወደ አዲስ አበባ ሲሄድ መጀመሪያ ያረፍኩት የአጎቶቼ ቤት ነው። በጣም ማመስገን እፈልጋለሁ። እነሱም ከኔ ጋር የፈጠራ ስራ ሰርተዋል። ስለዚህ አጎቴ ጋር ሆኜ ኮቪድን ሊከላከሉ የሚችሉ ቴክኖሎጂዎች ሰራሁኝ። ኮቪድ ብራስሌት ሰራሁኝ። የኮቪድ ብራስሌት የእጅ አምባር ነው። ፊታችንን ልነካ ስንል ይጮሃል። ፊታችን እንዳንነካ ሪማይንድ ያደርገናል። ኮቪድ ቬንቲሌተር ሰራሁኝ። ያን የቬንቲሌተር እጥረት በጣም በከፍተኛ ደረጃ ነበረ። እሱን ሰራሁኝ። በተጨማሪ ደግሞ በእግር ፔዳል እና በሴንሰር የሚሰሩ መታጠቢያዎች እጅ ስናስጠጋ ሴንስ አድርጎ ሳሙናና ሳኒታይዘር ዲስፔንስ የሚያደርጉ ዲስፔንሰሮች ሰራሁኝ። እነዚህ ነገሮች መስራት ብቻ ሳይሆን ጊዜ ስለነበረኝ ፎከስም ላደርግ ብዬ በድፍረት አጎቴን አስፈቅጄ ኦፊስ ተከራየሁኝ፣ ቤት ተከራየሁኝ። 4 ኪሎ ቅርብ ለቅርብ ነበረ። ከዛ 10 የብየዳ ስቴሽኖች ሄድኩኝ። እንደዚህ አይነት በእግር ፔዳል የሚሰራ መታጠቢያ አለ። ስለዚህ እኔ ማርኬቱ አመጣለሁ፣ እናንተ ሰርታችሁ ታቀርባላችሁ። ዴሊቨሪ የምትሰሩት እናንተ ናችሁ። ክፍያው ምከፍላችሁ ተጠቃሚው ጋር ሲደርስ ነው። የ1 ዓመት ዋስትና ትሰጣላችሁ የሚለው ነገር ነገርኳቸው። እሺ ያሉ። ከዛ በኋላ ፋና፣ ኢቲቪ፣ ሌሎችም ሚዲያዎች በመጠቀም ይሄ የእጅ መታጠቢያ በደንብ አስተዋወቅኩት ማለት ነው። ካስተዋወቅኩት በኋላ ኦርደሮች መቀበል ጀመርኩኝ። ኦርደር ስደረግ ቀጥታ በያጆች ጋር እየደወልኩ እነዚህ ነገሮች በእኔ ዲዛይን መሰረት እንዲሰሩት ነበር ሳረግ የነበረው። በእኔ ዲዛይን መሰረት ይሰራሉ፣ ሲያልቅ ያስረክባሉ። እኔ መጀመሪያ ነው አድቫንስ የሚከፈለኝ። ከዛ በኋላ እነሱ ዴሊቨር ሲያደርጉ ክፍያው እየከፈልኳቸው እነዚህ ፕሮዳክቶች ሰራን። ከዛ በህይወቴ በጣም ትልቅ ስህተት የሰራሁት እዚህ ጋር ነው። ሁለተኛ ፕሮዳክት ይዤ መጣሁኝ። አውቶማቲክ ሶፕና ሳኒታይዘር ዲስፔንሰር ማለት ነው። አውቶማቲክ ሶፕና ሳኒታይዘር ዲስፔንሰር ይዤ ስመጣ ያው ብዙ ሰዎች አላማከርኩኝም። በዚሁ አጋጣሚ ብቻዬ መኖር ከበደኝና ከ1-2 ወር በኋላ ጓደኛዬ አብሮኝ እየተማረ በጣም ጎበዝ የነበረ የክላስሜቴ ጁናይድ መሐመድ አሁን ላይ የመጀመሪያ ድርጅቴ ሲኢኦ ነው። እሱን ከክፍለ ሀገር መጥቶ ጆይን እንዲያደርገኝ ጥሪ ያደረግኩለት በጣም በደስታ ተቀበለኝ። ከዛ በኋላ
ይሄ የእጅ መታጠቢያ አለ፣ ይህንንስ ፕሮዳክት ብናቀርብ የሚለው ነገር አወራንና እሱም ተስማማ። ከዛ በኋላ ምን አደረግን? ዲስፔንሰሩ ሪቻርጀብል ነው፣ ቻርጅ ተደርጎ ወደ 10 ሊትር ዲስፔንስ ካደረገ በኋላ ቻርጅ ያልቃል፣ መልሶ ሪቻርጅ ይደረጋል። ማርኬት ላይ ከነበሩት ይሄ ፕራይመሪ ሴል ላይ ከሚሰሩት በጣም የተሻለ ነው። ሰው ባትሪ መቀየር አይፈልግም፣ ቻርጅ የሚያደርገው መልሶ የሚጠቀመው ነገር ይወዳል። ስለዚህ ዩኒክ የሆነ ማርኬት ቫሊዩ ፕሮፖዚሽን ስለያዘን እንደሚሸጥ መጀመሪያም ገብቶኛል። ከዛ በኋላ ኤሌክትሮኒክስ ኮምፖነንቶቹ ከቻይና አስመጣን፣ ኦርደር አደረግን አሊባባ ላይ። በዚሁ አጋጣሚ ለመንገር ውጭ ሀገር ዘመድ ካላችሁ ኦር ማንኛውም ካርድ ያለው ሰው ካላችሁ አሊባባ፣ አሊኤክስፕረስ፣ ሌሎችም ሳይቶች ላይ እቃ ኦርደር በማድረግ ኢትዮጵያ ካርጎ ሄዳችሁ መቀበል ትችላላችሁ፣ ከስተምስ ክሊር አድርጋችሁ ማለት ነው። ስለዚህ እንደዛ አድርገን ተቀበልን። ከስተም ክሊራንስ ላይ የከፈልነው ገንዘብ በጣም ብዙ ነበር። ስለዚህ ፕሮዳክቶቹ ወደ ማርኬት ስናቀርብ የገጠመን ነገር ምንድን ነው? ማርኬት ላይ ከነበሩት ያለምንም ትርፍ የመሸጥ ግዴታ ነበረ። ብዙ ተጎዳን ማለት ነው። ከዛ በኋላ ድርጅታችን የተወሰነ ጊዜ በትርፍ ሳይሆን በግራንት ረን ማድረግ ጀመረ ማለት ነው። በሚያሳዝን ሁኔታ ያው ድርጅታችን ከሰረ እና ድርጅታችን ሲከስር ተስፋ አልቆረጥኩም። የገባኝ ነገር ኢትዮጵያ ላይ ለስታርታፕ በጣም የሚያመች ኢኮሲስተም የሚያመች ሁኔታ ስለሌለ ስታርታፕን የሚደግፍ ከሌሎች ትራዲሽናል ከሆኑ ቢዝነሶች እኩል ትሪት የሚያስደርግ ሳይሆን ስፔሻሊ ትሪት የሚያስደርግ ፖሊሲ ስላልነበረ ምንም ማድረግ አልቻልንም። ወደ ሶፍትዌር መዞር ነበረብን። ስለዚህ ኤግዛምም ተፈተንን አዲስ አበባ ሁለታችንም፣ እኔም ጓደኛዬም 5 ኪሎ አዲስ አበባ ኢንስቲትዩት ኦፍ ቴክኖሎጂ አዲስ አበባ ዩኒቨርሲቲ ገባን ማለት ነው። ከዛ በኋላ እኔ ወደ 2 ወር ነው የቆየሁት። ከዛ በኋላ ስኮላርሺፕ አፕላይ አድርጌ ወደ ተርኪ ሄድኩኝ ማለት ነው። ሶፍትዌር ኢንጂነሪንግ ተርኪ ከሄድኩኝ በኋላ ያው የመጀመሪያ ዓመት ቋንቋ መማር ግዴታ ነው። የተርኪሽ ስኮላርሺፕ አዋርድ ሲሰጣችሁ ማለት ነው። ቱርኪኛ ቋንቋ መማር ጀመርን። በጣም ሰፊ ጊዜ ስለነበረ ራሴን ኡደሚ ላይ የአንጄላ ዩን ፉል ስታክ ዌብ ዴቨሎፕመንት ኮርስ እና ፍላተር ሞባይል አፕሊኬሽን ዴቨሎፕመንት ኮርስ በ6 ወር ውስጥ ወሰድኩኝ። ከዛ በኋላ አንድ ኑር ቁርአን ማህበር ለሚባል ኤንጂኦ ድርጅት በነፃ ዌብሳይት ሰራሁኝ። ከዛ ይሄ እኔ የሰራሁት ዌብሳይት ነው። ዌብሳይት ማሰራት የምትፈልጉ ማሰራት ትችላላችሁ የሚለው ነገር ፌስቡክ ፔጅ ላይ ፖስት አደረግኩኝ። በነገራችን ላይ ሚዲያ መጠቀሜ በጣም ጠቅሞኛል እስካሁን ላለሁበት ቢዝነስ ማለት ነው። ስለዚህ 24 ኦርደሮች ተቀበልኩኝ የዌብሳይት ማለት ነው። ይህ ማለት ወደ 1.6 ሚሊዮን ብር እነዚህን 24 ዌብሳይቶች በመስራት ሜክ ማድረግ ቻልኩኝ ማለት ነው።